ከኔ ተማሩ ቤተሰብ። እጃችሁ እንደኔ አይበላሽ፣ እንደኔ እንዳይሆን እላችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኛ ስራ ስንል ራሳችን እየዘነጋን ራሳችን እየጣልን ነውና ራሳችንን የምንመልከት። እውነቴን ነው የምላችሁ፣ ራሳችንን ቼክ እናድርግ እላችኋለሁና ዛሬ ምንድን ነው ይዤላችሁ የመጣሁት? በፍጹም ጽዳት ስታጸዱ፣ ሽንት ቤትም ይሁን እቃም ስታጥቡ ጓንት የግዴታ ውዴታ መኖር አለበት። የምሬን ነው የምላችሁ፣ አስገዟቸው። እኔ ልክ እንደ ቤት አስቤዛ ነው ጓንት ማስገዛቸው እዚህ ቤት ማለት ነው። ምክንያቱም እጄም አላርጂክ አለበት። ይውላችሁ በየጊዜው በቃ ኪችንም እቃ ሳጥብ እኔ በጓንት ነው የማጥበው። ይሄ አሁን የሽንት ቤት ጽዳቶቼ ናቸው እነዚህ ማለት ነው። በፍጹም እነዚህ ስንጠቀም፣ ሁለተኛ ነገር ይሄን ነገር ብዙ ልጆች ማለት ነው ማታውቁ ምናልባት ይሄ ነገር ሁሌ እንዳትጠቀሙት። በጣም ኃይለኛ ነው። ጉሮሯችሁ እንዴት እንደሚከረክር በዛ ላይ ደግሞ የምትጠቀሙት ይውላችሁ ሌላውን ሽንት ቤት አይደለም የምታጡት። መቼም ብዙዎቻችሁ ታውቃላችሁ፣ አታውቁም ብዬ አይደለም፣ ግን አዲስ ለምትመጡት ያው በዚሁ አጋጣሚም ልናገር ብዬ ነው። እና ስትጠቀሙ የውስጡን ብቻ ነው። ይሄ የሽንት ቤት መቀመጫው ሽንት መሽኛው የለም እሱ ውስጥ ብቻ ነው ትንሽ ጠብ ታረጉና በዚህ በብሩሹ አለ አይደል? ይሄ የውስጥ የሽንት ቤት መቀመጫው ማጠቢያ የሆነ ብሩሽ አለ፣ በሱ ታጥቡታላችሁ ማለት ነው እንጂ በፍጹም ይሄ ሌላ ነገሮችንም እንዳታጡበት ሽንት ቤት። ይሄው ራሱ ምልክት አለው። የዚህ የሽንት ቤቱ መቀመጫ ብቻ ነው የምትጠቀሙበት ማለት ነው። እና ሁለተኛ ነገር ማለት ነው ይሄ በእርግጥ የእንትን ነው፣ ይሄ የትቦ መክፈቻ ነው። ሆኖም ግን እንደነዚህ አይነት ኬሚካሎች ስንጨምር አፋችንን ማፈን አለብን። እኔ አሁን ጉሮሬን በጣም እያመመኝ ነው። ይሄ እንዴት ነው የመከርከር እና ጠዋት ወይኔ መድኃኔዓለም እንደኔ የተቸገራለ። ግን ማስነጠስ ሊገለኝ ነው። እና ቤተሰብ ራሳችሁን ጠብቁ፣ እጃችሁ እንዳይበላሽ። ይውላችሁ እኔ እጄ እንዴት እንደተበላሸ፣ እኔ እጄ በጣም የሚያምር እጅና እግሬ በጣም የሚያምር ነበረ። እጄ እንዴት እንደተበላሸ ይህ አሁን አንዳንዴ ማለት ነው። እንደውም ይሄን ሰሙን ትንሽ ይሻላል። በቃ ምንም ማድረግ አልችልም። የምሬን ነው የምላችሁ። ምን ላድርግ? ስራ ነው። አንደኛ ቤቱ እረፍት የለውም። ለምሳሌ የሆነች ደቂቃ እንኳን ካገኘ ቫዝሊን ልቀባ የምትሉበት ሰዓት የለም። እውነቱን ለመናገር እግዚአብሔርን ነው የምላችሁ፣ ማካበድ ሳይሆን ማለት ነው። ለዛ በቃ እጄ ቁርፍድ አለ እና አንዳንዴ እንደውም ምን አደርጋለሁ፣ በቃ ሎሚ ልቅልቅ እለዋለሁ። እሱን ታዲያ የተሰነጣጠቀ ከሆነ እንደዚህ እብጥብጥ ካለ አንዳንዴ ያቃጥላል ሎሚው ራሱ ማለት ነው። ግን በቃ ባለኝ ምርጫ ያለችኝ አጋጣሚ ማታ ልተኛ ስል ነው በቃ። እና የሆነ መድኃኒት አለ፣ እሱን ነው የምጠቀመው። ይሄ ሁሉ አንዳንዴ ማለት ነው ይሄ ሁሉ አንዳንድ ጊዜ ይሄ መሀሉ ስንጥቅ ይላል። ለምንድን ነው? አለርጂኩ ነው በቃ። እኔ በጣም መጥፎ ነው። ቆዳዬ ራሱ አይችልም፣ ለምን እንደሆነ አላውቅም። በአጠቃላይ ኬሚካሉም ኃይለኛ ነው። እነዚህ አሁን አንዴ ስታጡባቸው ኃይለኛ ናቸው። እኔም ሁለተኛ ምን እንደማደርግ ልንገራችሁ። እዚህ ውስጥ አሁን ይሄ የእቃ ሳሙና ይመስላችኋል? የእቃ ሳሙና ግን አይደለም። የእቃ ሳሙና አይደለም። ውስጡ የእቃ ሳሙናው አልቆ እቃውን ነው እኔ የተጠቀምኩበት። እዚህ ውስጥ አሁን ምንድን ነው ያለው ብትሉኝ ማለት ነው፣ እዚህ ውስጥ የልብስ ሳሙና ትንሽ አረኩበት፣ ከዚህ ከክሎሮክሱ ትንሽ አረኩበት። ከዚህ ይሄ በእርግጥ የእንትን ነው የመሬት መወልወያ ነው። መሬት እንደዚህ ስወለውል ምናምን ሴራሚኩ ስወለውል ትንሽ ይሄ ባሊ የመሬት መወልወያ የለም፣ እሱ ውስጥ ጠብ አረጋለሁ። ሽታውን በቃ ቆንጆ ነው የሚያደርገው ቤቱም ማለት ነው። ሁለተኛ ሴራሚኩም እንደ መስታወት ነው የሚያበራው በዚህ ነገር ስትወለውሉት። እና ሽታውን ደስ ስለሚል እኔ ምንድነው የማደርገው፣ ይሄንን እዚህ ውስጥ አደባለኩ ትንሽ ከሁሉም ስላችሁ ከዚህና ከዚህኛው እና ትንሽዬ እንትን ምንድነው የልብስ ሳሙና ኦሞን ማለት ነው ጨምሬበት አደባለኩኝ። ዴቶል ማድረግ ትችላላችሁ። ዴቶል ግን የሆነ ሲደበላልቅ ደስ አይልም። እኔ ደስ አይለኝም። እንደ ራሴ ነው እንትን ምለው። ከዛን ይሄ ይውላችሁ በቃ አንደኛ ሁልጊዜ ክሎሮክሱን አትነኩትም፣ እንደዚህ አደባልቃችሁ ካስቀመጣችሁ ማለት ነው። ከዛ ልክ ሽንት ቤት ላጥብ ሲሄድ ማለት ነው እቺን እንደዚህ ይዛት አለው። ፎጣ አለኝ። ይሄ መስታወት ሞሉ የለም፣ እቺን እንደዚህ ከታታለሁ። በቃ ኮተቱም ይቀላል ማለት ነው። እነዚህን ሁሉ ሰብስቤ ማልሄድም። ይሄን ደግሞ የምጠቀመው እኔ በየ3 ቀኑ
በየአራት ቀኑ እንደዚህ ነው እንጂ ሁሌ አልጠቀምም። ውስጡን ሽንት ቤቶች ውስጥ ሳጥን ማለት ነው። ይሄ ያው ሲደፈንብን ይሄ የውሃ ማስኬጃው በል ውሃ የለም ይሄ እንትኑ እሱ ሲደፈንብን ነው የምናደርግበት። እንደዛ ነው። ይሄ በእርግጥ የሲንኩ ማጠቢያ ነው። እኔ አንዳንዴ ሸንጥ ሲያደርግኝ መሬቱን ትንሽ አረግበትና አጥብበታለሁ ኩሽና። ግን ይሄ የእንትን ሞሉያ ይሄ የምንድን ነው የስቶቭና ይሄ የእንትን የሲሊንደሩና የሲንኩ ነው። እና ይኸውላችሁ ይሄ ይቀልላችኋል። እንደዚህ አደባልቃችሁ አስቀምጡ ማለት ነው። በቃ ሁልጊዜ ክሎሮክሱን ልትከፍቱ አትሄዱም። ሽታውን ማያፍናችሁ ነገርም ይቀልላችኋል። አያችሁት? ይኸውላችሁ ይሄው ይሁት ይሄው አያችሁት? በቃ ይሄ ደግሞ እዚህ ውስጥ ምንድን ነው ያለው ካላችሁ ማዳበሪያ ነው። ይሄ እንትኑን ምናምን ማጠቢያ ሲንኩን ማጠቢያ ይሄ የእጅ መታጠቢያው ምናምን የለም እሱን ማጣጠቢያ ነው። እንደዛ ነው። እና ይሄው ጓንቴ እኔ በጓንት ነው የምጠቀመው፣ ግን እጄ ሊድን አልቻለም። እጅሽ በምንድን ነው ቀድሞ የተበላሸው ብትሉኝ ማለት ነው መጀመሪያ ላይ እኔ ድሮ አቡዳቢ የሰራውበት ቤት እዛ ቤት እንኳን ሳይሆን እነሱ ጋር እንኳን እንደዚህ ነገር ኬሚካሎች አይበዛም ነበረ። ሁለት ናቸው፣ ባልና ሚስት ናቸው፣ ልጅ የላቸው። ግን ምንድነው እዛ ከነሱ የነሱ ዘመዶች ቤት ሴትዮ አንዳንዴ ይዛኝ ትሄድ ነበር። መጀመሪያ ቋንቋ ሳላቅ በፊት ማለት ነው። ደግሞ ቋንቋ ማታውቁ ልጆች ማለት ነው እንደዚህ ወስደው ሲያሰሯችሁ አልሄድም በሏቸው። እሺ አልሄድም በሏቸው ማለት ማየት አለባችሁ። በተደጋጋሚ እየወሰዱ የሚያሰሯችሁ ከሆነ እናንተ አታስለምዱ። እኔ ተናገርኩኝ። ከዛ በኋላ አንድ ሁለት ወስዳ ስታሰራኝ፣ ከዛ ሰውየውም ደግሞ የራሱ የሴትዮዋ ሚስት አልገኝ የሴትዮዋ ባል ራሱ ሳያቅ ነበር ስትወስደኝ የነበረው። ከዛ ሰውየው ሲያቅ ሰውየው ራሱ አበደባት። እንዲልሽ ተወዲ ሀዲ ከዳማ ነጂብ ትፍል ቤት ምናምን ብሎ ተናገራት። ሀግ ቤቲ ምሽ ሀግ ነፈር ኩል ሀግ ጅራን ኩል አላት። ያኔ ሰውየው በጣም ኃይለኛ ነበር። የሳውዲ አረቢያ ሰው ነበረ ያ ሰውዬ ማለት ነው። እና እኔ በምንድን ነው አላርጂክ የጀመረኝ? ገና ከጅምሩ ማለት ነው ውዶቼ። እንትን አዛን እያለ ነው እናንተ። ከእንትን ነው የጀመረኝ አቡዳቢ ያለው እዛ ጎረቤት ወስዳኝ ሴትዮዋ እዛ እቃ ሳጥብ እቃቸው ሳሙና ላይ ትንሽዬ ክሎሮክስ ያደርጉበታሉ እነሱ እዛ ቤት ማለት ነው። እዚህ ቤት ራሱ እኔ አሁን እዚህ ከመጣው ራሱ አይቻለሁ። በእርግጥ ለምንድን ነው በእርግጥ የሚደረገው? እቃው እንዳይመነችክ ነው። ግን ሁሌ አይደለም። ሁለተኛ ጓንት የማይደረግበት ቤት ከሆነ ደግሞ በጣም ከባድ ነው። ከዛ እዛ አላርጂክ ጀመረኝ። እነሱ እንደውም ሐኪም ቤት በጣም ደጋግሞ ወስደውኝ ነበረ። ስለዚህ እንደዚህ እንደኔ እጃችሁ ቆዳችሁ አላርጂክ ያለባችሁ አሰስያ ምናምን ካለባችሁ ባይኖርባችሁ ራሱ ጓንት አስገዙ። ግዴታ ውዴታ ነው። ከፋዛ ጂቢ በሉ ጂቡ ከፋዛ ጂቢ ሀዲ ምን ነበር የሚሉት? አንድ ሌላ ደግሞ ተላጋት ነው የሚሉት ነው አይደለም? ኧረ ከፋዛም እንትን ይላሉ። ጓንትን ብትላቸው ጓንት ያውቃሉ። ወይም በምልክት እንደዚህ እጃችሁ እንደዚህ የእንደዚህ ጓንት ብትሉ ይነግሯቸዋል፣ ያመጣሉ እነሱ ራሱ ማለት ነው። እና በጓንት ጠቡላችኋለሁ። ራሳችሁን ጠብቁ ወዶች፣ ማሮች ተማሩ። እጃችሁ እንዳይበላሽ፣ ቆዳችሁ እንዳይበላሽ። የምሬን ነው የምላችሁ። ሙቀትም ስለሆነ ደግሞ ፊታችን እየተበላሸ እኔ አሁን ፊቴ ደህና ነበረ። የምሬን ነው የምላችሁ። እኔ ኢትዮጵያ ሆኜ በጣም ብዙ ሰው ራሱ ፊትሽ ደህና ነው፣ ሌላ ብጉር ምናምን የለብሽም ታድለሽ ይሉ ነበር። አሁን እዚህ ከመጣው ግን ተውት፣ እስማም ተበላሸ። የምሬን ነው የምላችሁ። በዛ ላይ የሆነ ቆዳችን ፀሐዩ ስለሆነ እያቀላን ይመጣና ከእንትኑ ጋራ ምንድነው ከሙቀቱ ጋራ እና ይሄ ከምንሰራው ነገር ከምናበሳስለው ነገር ጋራ በቃ ይጠብሰናል ማለት ነው። ስለዚህ ራሳችንን እንጠብቅ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ውድ የዩቱብ ተመልካቾቼ እግዚአብሔር ከእናንተ ጋር እግዚአብሔር ይጠብቀን በያለንበት። እንግዲህ በሰላም ሰርተን ለሀገራችን ያብቃን። በጣም ወዳችሁ የምሬ ነው የምላችሁ ሁላችሁ በጣም